ይህ ቪዲዮ በእርግዝናሽ ወቅት ከሆነ የደረሰሽ በቅድሚያ እንኳን ደስ አለሽ። በዚህ ቪዲዮ ላይ የምንመለከተው በእርግዝና ወቅት ለጤናማ ጽንስ እድገት መውሰድ መመገብ ያለብንን ምግቦችና ማስወገድ ያሉብንን ምግቦች ግልጽ አድርጌ የምነግራችሁ ይሆናል። ሰላም እናቶችዬ እንዴት ናችሁ? በቅድሚያ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቪዲዮውን ጀምሩት። በእርግዝና ወቅት የሚወሰዱ አመጋገቦች ለአንቺም ሆነ ለልጅሽ ጤንነት እና እድገት ወሳኝ ሚና ይጫወታል። ዋናው ቁልፍ ነጥብ የምግቡ ብዛት ሳይሆን የምግቡ አይነት እናም ጥራት ላይ ትኩረት ማድረግ ነው። ለልጁ ጤናማ ቆይታ እናም እድገት አሁን የምነግርሽን ወሳኝ ምግቦች መመገብ ይኖርብሻል። የመጀመሪያውና አንደኛው የጽንስ አካልን ለመገንባት ፕሮቲን መመገብ አለብሽ። ፕሮቲን ለልጁ ሴሎች እና የአካል ክፍሎች እድገት መሰረት ነው። ፕሮቲንን የምናገኝባቸው ምግቦች ጥራጥሬዎች፣ ባቄላ፣ አተር፣ ምስርና ጓያ፣ ከእንስሳት ተዋጽኦ ደግሞ እንቁላል፣ በደንብ የበሰለ ስጋና ዶሮ መመገብ ጤናማ የጽንስ አካልን ለመገንባት ይረዳናል። ሁለተኛ ለአጥንትና ለጥርስ ጥንካሬ ካልሲየምን መመገብ ይኖርብሻል። ልጁ የራሱን አጥንት ለመገንባት ከአንቺ ካልሲየምን ይወስዳል። ወተትና የወተት ውጤቶች፣ እርጎና አይብ፣ አረንጓዴ ቅጠላቅጠሎችና ጎመን፣ ቆስጣን መመገብ ለልጁ ለአጥንት ለጥርስ ጥንካሬ ካልሲየምን እንድታቀርቢ ይረዳሻል። ሶስተኛ ለደም ማነስ መከላከያ አይረን፣ ብረት ያላቸው ምግቦች መመገብ አለብሽ። በእርግዝናሽ ወቅት የደም መጠን ስለሚጨምር ተጨማሪ ብረት ያስፈልጋል። ይህም ቀይ ስጋን እና ጉበትን በመጠኑ መመገብ፣ ጥቁር አረንጓዴ ቅጠላቅጠሎችና ቴምርን መመገብ ይኖርብሻል። አራተኛ ለልጁ ፈጣን ለአእምሮ እድገት ፎሊክ አሲድ እና ኦሜጋ ስሪን ያላቸው ምግቦች መመገብ አለብሽ። ፎሊክ አሲድ የልጁን የነርቭና የአከርካሪ አጥንት ችግር ለመከላከል ይረዳል። ብርቱካን፣ ሙሉ ጥራጥሬ እና አረንጓዴ ቅጠሎችን መመገብ ይኖርብሻል። ኦሜጋ ስሪን በመመገብ ደግሞ ለአይንና ለአእምሮ እድገት የሚረዱ እንደ አሳ፣ ሜርኩሪ የሌለውና ለውዝ ያሉ ምግቦችን መመገብ ፎሊክ አሲድን እንድታገኝ ይረዳሻል። ታዲያ በእርግዝናሽ ወቅት እነዚህን ወሳኝ ምግቦችን መመገብ ጽንሱ በጤናማ ሁኔታ እንዲያድግ አካሎቹን እንዲገነባ ይረዳሻል። ከእነዚህ ምግቦች ባሻገር ደግሞ በእርግዝናሽ ወቅት ማስወገድ እና መጠንቀቅ ያለብሽ ምግቦች አሉ። በእርግዝና ወቅት የጽንሱን ጤና ለመጠበቅና የእናትን ደህንነት ለማረጋገጥ አንዳንድ የምግብ አይነቶችን በጥንቃቄ መለየትና ማስወገድ ያስፈልጋል። በዋናነት ባክቴሪያ ወይም መርዛማ ንጥረ ነገሮች ሊኖራቸው ስለሚችሉ የሚከተሉትን አሁን የምነግርሽን ምግቦች ማስወገድ ይኖርብሻል። የመጀመሪያውና አንደኛ ጥሬ ወይም ያልበሰሉ የእንስሳት ተዋጽኦች። እነዚህ ምግቦች ለጽንሱ አደገኛ የሆኑ እንደ ሊስቴሪያ እና ቶክሶፕላስማ ያሉ ባክቴሪያዎችን ሊይዙ ይችላሉ። ጥሬ ስጋ፣ ክትፎ እናም ስጋ በደንብ ያልበሰለ መመገብ እጅግ በጣም አደገኛ ነው። ጥሬ ወይም በደንብ ያልበሰለ እንቁላል፣ በቤት ውስጥ የሚዘጋጅ ማዮኔዝ ወይም ያልበሰለ ምግብ መመገብ የለብሽም። ያልፈላ ወተትና አይብ፣ ካልፈላ ወተት የሚዘጋጁ አይቦችን ማስወገድ አለብሽ። ሁለተኛ የባህር ምግቦችና አሳ። ከፍተኛ ሜርኩሪ ያላቸው አሳዎች ሜርኩሪ የልጁን የነርቭ ስርዓት ሊጎዳ ስለሚችል ሜርኩሪ ያላቸውን አሳዎች መቀነስና ጤናማ አሳን መመገብ። ጥሬ አሳ በባክቴሪያ የመበከል እድሉ ከፍተኛ ስለሆነ ይህንን ከምግብሽ ውስጥ ማስወገድ አለብሽ። ሶስተኛ ያልታጠቡ አትክልቶችና ፍራፍሬዎችን መመገብ የለብሽም። አትክልቶችና ፍራፍሬዎች ከአፈር በሚመጡ ተህዋሲያን ሊበከሉ ስለሚችሉ ከመመገብሽ በፊት በደንብ በውሃ መታጠብ አለባቸው። በተለይም ሰላጣና ቆስጣ በጥንቃቄ ማጠብ ያስፈልጋል። አራተኛ ካይፌን ያላቸውን መጠጦች ማስወገድ አለብሽ። ቡና እናም ሻይ ካይፌን በጽንሱ እድገት ላይ ተጽዕኖ ሊያሳድር ስለሚችል በቀን 1 ወይም ከ2 ሲኒ በላይ አለመጠጣት ይመከራል። ካይፌን የብረት አይረን ንጥረ ነገር ወደ ሰውነት እንዳይገባ ሊያግድ ይችላል። ስለዚህ የካይፌን መጠንሽን መቀነስ፣ በቀን 1 ሲኒ ከጠጣሽ በቂ ነው ማለት ነው። አምስተኛ አልኮልና ሲጋራን ማስወገድ። አልኮል ማንኛውም አይነት የአልኮል መጠጥ ለጽንሱ እድገት እጅግ በጣም አደገኛ ስለሆነ
ሙሉ በሙሉ ማስወገድ ይኖርብሻል። እነዚህ አሁን የዘረዘርኳቸው ምግቦች በእርግዝናሽ ሰዓት እጅግ በጣም አደገኛና ለጽንሱ እድገት ጎጂ የሆኑ ምግቦች ስለሆኑ ከአመጋገብሽ ውስጥ ማስወገድ ወይም መቀነስ ይኖርብሻል። ተጨማሪ ጥንቃቄ ደግሞ የታሸጉ ምግቦች ፕሮሰስድ ፉድ የምንላቸው ከመጠን በላይ ጨው እናም ስኳርና መከላከያ ኬሚካሎች ስለሚኖራቸው መቀነስ ያስፈልጋል። እንዲሁም ጉበትንም ስትመገቢ ምንም እንኳን አይረንም ቢኖረውም በውስጡ ያለው ከፍተኛ የቫይታሚን ኤ መጠን በጣም ከፍተኛ ስለሆነ በብዛት መመገብ ለጽንሱ ጥሩ ላይሆን ይችላል። በሳምንት ከአንድ ጊዜ በላይ ባትመገቢ ይመከራል ማለት ነው። ታዲያ እነዚህ ከላይ የዘረዘርኳቸው ምግቦች እጅግ በጣም ለጽንስ ጎጂና አደገኛ ስለሆኑ ከአመጋገብሽ ውስጥ ማስወገድ መቀነስ ይኖርብሻል ማለት ነው። ታዲያ የምግብ ፍላጎትን ቢቀንስ ወይም የማቅለሽለሽ ስሜት ድንገት ካስቸገረሽ በደረቁ የተጠበሱ ምግቦችን መመገብ፣ ለምሳሌ በቤት የተዘጋጀ ቆሎ ወይም ዳቦ መሞከር አስፈላጊ ነው ማለት ነው። ታዲያ እናቶችዬ በዛሬው ቪዲዮአችን ላይ የተመለከትነው በእርግዝና ጊዜ የጽንስ ጤናማ እድገትን የሚደግፉ ምግቦችና ማስወገድ ያለብንን ጽንስ ጎጂ ምግቦችን በዚህ ቪዲዮ ላይ አጠር አድርጌ ዘርዝሬላችኋለሁ። ታዲያ እርጉዝ የሆናችሁ ሴቶች እነዚህን ቲፖች በመከተል ጤናማ የእርግዝናን ጊዜ ማሳለፍ ትችላላችሁ ማለት ነው። በሌላ ቪዲዮ ደግሞ ስለ እርግዝና አጠቃላይ ያለውን ስሜት እሰራላችኋለሁ። እናንተ ደግሞ ጥያቄ፣ ሀሳብ ካላችሁ በኮመንት ላይ አስፍሩልኝ፣ አብራርቼ የምመልስላችሁ ይሆናል። ለዛሬው በዚህ አበቃሁኝ። እወዳችኋለሁ። መልካም ቆይታ